ክላስ ልገባባሽ ሞክረን እጁን ሳላገኝ ይቀራል። አንዳንዴ የሴቶች ልብ እንደ ጭድ ክምር ስለሚመስለኝ አድናቆቴን ልገልጽላቸው አልፈልግም። ነገር ግን አንቺ የተለየ ቅመም ያለብሽ ትመስኛለሽ። ቆንጆ ነሽ፣ ታምራለሽ። ይበልጥ ለመግባባት እንዲያመችን ቁጥር ብንቀያየርስ? ጉረኛ ጭድነሽ አይገርምሽም? ወጥርላታ ያው ነው። ከዚህ በላይ ምንም የሚያስፈልገው ነገር የለም። ቆይ እናንተ ሳባ ወዴት ሄደች? ወረዛ ነበር። ወዴት? ወረዛ። እናንተ ማንም ሰው በዚህ ጫካ ውስጥ ብቻውን መንቀሳቀስ የለበትም። እባክህን የኔ ወንድም እርዳኝ። ሰማኛለህ? ይቅርታ የምናገረውን ስላልሰማኝ እኮ ነው።
እንግዳ ነኝ። ጓደኞቼ ያሉበት ጠፍቶኝ ነው። ከዚህ መውጣበትን አሳየኝ እባክህን። እሺ አማርኛ ትችላለህ? ሰባ ትላንት አንድ ልጅ አይቼ ነበረ። በዚህ ደን ውስጥ የሚኖር ሳይሆን አይቀርም። ይሄ እንደ ሴት ከአንድም ሁለት ሶስቴ ከቤተሰቤ ጋር በመሆን የማየት እድሉ ገጥሞኝ ነበር። ነገር ግን አንቺ ያየሁት የምትሆን ሰው አላየውም። እኔ ግን አንድ ልጅ አይቻለሁ። ስራ ስር ቅጠላ ቅጠል ሲበጣጥስ ነበረ። በዛ ላይ ከዚህ አለባበሱ ቆመናው እንዴት ያስደንቃል መሰለ። መድኃኒት ለመቀንጠስ የመጣ ሳይሆን እኔ ግን አልመሰለኝም። መጣው ጠብቀኝ። አባባ አባቴ እባክዎትን አንዴ ቆዩ። አባቴ እኔን ነው እንዴ? አዎ እርሶን ነው። ደህና አደሩ አባቴ? ደህና እግዚአብሔር ይመስገን። በዚህ ደሴት ጥናታዊ ጽሑፍ ለማዘጋጀት ነበር የመጣ ነው። ተማሪዎች ነን። ታዲያ ምን ልርዳሽ? ትላንት አንድ ወጣት ልጅ አይቼ ነበረ። ምናልባት በዚህ ጫካ ውስጥ ሰው ይኖርበት ይሆን? ሰው አይኖርበትም። ከረጅም ዓመታት በፊት ጥቂት ሰዎች ይኖሩ ነበር። አካባቢው ለኑሮ አመቺ ስላልሆነ ተሰደዋል። ከአውሬ በስተቀር ምንም ሰው አይኖርም። እኔ ግን ከወገቡ በታች ራፊ ቆዳ ነገር ያገለደመ ወጣት ልጅ አይቼ ነበረ። ሰው አይገባበትም ማለት አይቻልም። አሳ አጥማጆች፣ ጎብኚዎች፣ እንደኔ መድኃኒት ፈላጊዎች ሊመጡ ይችላሉ። አመሰግናለሁ። ደህና ይዋሉ። አብያን። አቤት ጋሽ። ትላንት ጥሩ ስራ አልሰራም። ምን አጠፋው? ከዚህ አካባቢ ርቀህ መሄድ እንደሌለብህ አታውቅም? አውቃለሁ ጋሼ፣ ግን አባትህ ቢሰማ በጣም ያዝንብሃል። ተጠንቀቅ። ጸጋዬ እንዴት ነው? ደህና ነው። ጥሩ። ፍሬውን ስላመጣሁለት ማታ ቀቅለህ ትሰጠዋለህ። እንካ። አሌክስ አሌክስ፣ አላሳየ
ምንድነው? ያ ልጅ ነበር ተሰወረ። ህፃን ነው? ትልቅ ነው። ወደ እኔ ነው? እኔ እንጃ። አባ። አቤት ልጄ። እናቴ ምን ትመስል ይሆን? እናትህ ቆንጆ፣ የቆንጆዎችም ቆንጆ ነበረች። ወረት ያልዳሰሳት ንጹህ ሴት። በተለይ ለእኔና ለአንተ የነበራት ፍቅር ወሰን የለውም። ደግሞም አንተ እኮ እሷን ነው የምትመስለው። እናቴንማ ልመስል አልችልም። ለምን ልጄ? እናቴ ከሰው ልጅ የተለየች አዛኝና ሩሩ ነበረች። እኔ ደግሞ እሷን በአጥቻት ምድር ላይ ነው የምኖር። ምድር ምን አደረገች? ምንስ አጠፋች? የሉሳውያን በርክተው ልጆችን ካሳዳጊዎቹ ግልገሎችን ከእናታቸው የሚነጥቁ ጨካኝ ልሶች በዝተው እንጂ ምድር እኮ ከእግዚአብሔር የሰጠችን ያደራ ስጦታችን ናት። አደራ ደግሞ መጠበቅ ግዴታችን ነው። እናቴን ትመስይ ይሆን? በጭራሽ አትመስይ። ሳባ ምንድነው? ሳባ ማነው እሱ? ማነው? የትኛው ነው? ወዴ ነው የምትሄዱት? አንተ ግን ምን አይነቱ ነህ? በእናትህ እንዴት ወንዶቹ ሌባ ሊፈልጉ ሲሄዱ አንተ እዚህ ትቀመጣለህ? ሌባ ሊፈልጉ ነው እንዴ ሄዱት? እናንተ ለጥጃ ለማባረር ሄዱ መሰለህ? ሞጥማቶች ታዲያ ቀደም ብላችሁ አትናገሩም እንዴ?
ምን ይመስላችኋል? ጊዜ ወስደን ብንፈልገው። እኔ ግን ለማመን እቸገራለሁ። ምክንያቱም በቅርብ ጊዜ ከታተሙት መጽሐፍትና የህትመት ውጤቶች መካከል ብታዩ አንቺ አየሁት የምትሆን ሰው መኖሩን ያረጋገጡ አንዳቸውም የሉ። በዛ ላይ ሳባ ሰዎቹን እንኳን ባናገኛቸው ለመኖራቸው የሚጠቁም ምንም አይነት ማስረጃ የለንም። በእኔ በኩል ቶሎ ወደ ሸገር ምንሄድ ነው የሚሻለው። ተጨማሪ ጊዜ ማባከን ነው የሚመስለው። እኔ ግን የዛሬ ፕሮግራማችን ውስጥ የልጁን ፍለጋ ብናካትትበት ደስ ይለኛል። ትክክል። የመጣንበትን ዓላማ አውቂ። ምክንያቱም ባናገኘው የምንጎዳው ነገር የለም፣ ብናገኘው ግን ተጠቃሚነታችን ይበዛል። ታዲያ እንንቀሳቀሳ። ምን እንጠብቃለን? አትጠራጠሪ፣ ማንቁርቱን ይዤው ነው ማመጣልሽ። እኔ ግን ጊዜ ማባከን ነው የሚመስለኝ። ጊዜ የሰጠን ዩኤስአይዲ አይደለም። የጊዜ ኦዲተር ከመጣ ወደ እኔ ላኪው። እንንቀሳቀሳ። ታዲያ ምን እንጠብቃለን? እንሂድ። ምን ያክላል? ምንድነው? ይልክ እንደዚህ ሲል ጥፍሩን አይኑ ልክ ሳያ ምንድነው አልኩኝ ነው። ጠጋ አልኩኝ ነው። ዲሳያ ለምን አትናገርም? ጥፍሩ ምናምን እንደዚህ አርጉታል። ምንድነው? ወደ ኋላ እንደተመለስኩኝ ነው። ምንድነው? አርጃኑ ነው። ለአርጃኑ ነው እንጂ ስሮጥ የመጣ ቡካታማ። እሺ ከዚህ ዝምተኛ ደሴ፣ ከዚህ ከዝምተኛ ጫካ ቶሎ መሄድ አለብን። ይላችሁ ይልቁንም ቀሉን ትተን የመጣንበትን ዓላማ ብንፈጽም ይሻላል። ስለዚህ ጋራ ነው እና ታዲያ ዛሬ ታደሰ እኔ በጣም ስለደከመኝ ሄጄ ልተኛ፣ እናንተ ተጫወቱ። እኔ በጣም ደክሞኛል። በቃ ተዋት። ከደከማት ተኛበት። ምንድነው? እየደከመኝ ነው መሰለኝ ልተኛ። ባካችሁት፣ እሱ ኖሮ የማይጠቅም ባክሽ አንቺ ባደረግሽልኝ መልእክት እንዳልዘገየው እርግጠኛ ነኝ። ፈጣን ለሌላው ነገርም እንደዚህ ብትፈጥን። እኔ እንኳን ልቀቀኝ! 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 ወደፊት ወደፊት! አያ ሰላም ምንድነው?
የማታው እንዴት አላበቃም እንዴ? ነው ወይስ? ከዚህ በኋላ ከእናንተ ጋር አንዲት እርምጃ መራመድ አልፈልግም። እንዴ ለምን? ያን ታዲያስ ተብየውን እንደው ከግሩፓችን አግልለነዋል አይደል እንዴ? እንደ ወንድሜ ማምነው ልጅ ነበር። ሁላችሁንም ባንድ አይን ነበር ማያችሁ። እሱ ግን እኔ ላይ የመድፈር ሙከራ አደረገ። አውቃለሁ ሳብዬ፣ ግን በቃ አልፏል አይደል እንዴ? ለምን ራስሽን ታስጨንቀለሽ? ኦፋ አንቺ ብትሆኚ አልፏል ብለሽ ዝም ትይ ነበር? አዝናለሁ። እንዴ ቆይ እንጂ ታዲያ ምን እየሆንሽ ነው? ለምንድን ነው ማንነጋገረው? ቆይ እሺ ተረጋጊ። ጫማዬን እንኳን ሳብዬ ወዴት ነው? ሳቢ ወዴት ነው? ከእናንተ ጋር መጓዝ አልፈልግም። ሳባ ምን ሆንሽ? ታዲያ ለብቻሽ ወዴት ነው የምትሄጂው? የህይወቴ መጥፋት መንስኤ እንዳትከተለኝ። ለማመጣት አለ እንዴ? ጭድ ይሁሉ ባንቺ ተነሳ። እሺ በአክበር የተነሳ አይደለም ራሷ ናት የጠራችኝ። ምንድነው ደግሞ ካንተ ብሶ አፋለን ብለህ ታወራለህ? ምን አንቺ ምንም የምታውቂው ነገር የለም። እንዴት ነው ማለት አሳምሬ ነው ማጣው ስራ ስለተነቀ ከማታም ነሽ ውሻ አንቺ በቃ ዝም በይ። አልበዛም እንዴ? ዝም በል ዝም በል በቃ። አሳርፋታ እሷን። ስድስት ወር በሙሉ ያለፈው ያለምንም ውጤት ነው፣ ወሬ ብቻ። እኔ ደግሞ በጠላቶቼ መሸነፍን የምጠላ ሰው ነኝ። ጌታዬ፣ ችግሩ አጋዘኖቹ መረጃዎቻችንን እያጠፉብን። ስማ ዘሩባቤል፣ በተገናኘን ቁጥር የእነዚህን ሴጣኖች የፈረጠመ ጡንቻ እንድትነግሩኝ አልፈልግም። በእርግጥ ጌታዬ፣ ቀድመን ለመገኘት እየሞከረ ነው። ሙከራ አይደለም የምፈልገው። 6 ወር በሙሉ ሙከራቸው ጭንቅላቴን እያሳመመኝ ነው። በየጊዜው ፍንጭ አገኘን ትላላችሁ፣ ውጤቱ ስትባሉ አጋዘኖቹ በላቸው ነው መልሷቸው። ቆይ ምን አይነት አደገኛ ሁኔታ ውስጥ እንዳለን ገብቷቸዋል? አውቃቸዋል? ጌታዬ፣ የሚፈልጉትን በቅርብ ቀን እንደሚያገኙ አይጠራጠሩ። ከመጨረሻው መጀመሪያ ለመጀመር የሚያስችለንን በቂ ቅድመ ዝግጅት አድርገናል። ቆይ ምን ተገኘና? አጋዘኖቹ የዲንሳን ፕሮጀክት እያስቀጠሉ ሳይሆን አይቀርም የሚል ጥርጣሬ አለን። ዲንሳ? አዎ፣ ዲንሳ ፕሮጀክት ከሽፏል አልተባለም እንዴ? እኛ መሰለኝ ያወደም ነው። ትክክል ጌታዬ፣ የእኛም ግምት ወደዚያው እያደረሰ ነው። ቆይ ፕሮጀክት ነው የሚከናወነው? የሚታወቅ ነገር የለም። አጋዘኖች የምትሏቸውን ቡድኖች ማንነትና ምንነት፣ መሪያቸው ማን እንደሆነ በአጭር ጊዜ ውስጥ አጣርተህ ሪፖርት እንድታደርግልኝ፣ በአጭር ጊዜ ውስጥ። ያለበለዚያ ሁላችንም መሸነፋችን። ለሁለት ቀን ያህል ፈለኩ፣ ግን ላገኝ አልቻልኩ። ምን አይነት ዝምተኛ ጫካ ነው? ሰው እንኳን የለበትም እንዴ? አንቺ ማነሽ? እንዴ መናገር ትችላለህ እንዴ? ከሌላ ቦታ ነው ለጉብኝት የመጣ ነው። ብቻሽን የቀረሽው ምን ለማድረግ ነው? ምን መሰለ፣ ብዙ ነገር ነጥቃችሁናል። ከእንግዲህ ግን ምንም አይነት ነገር አትሰጡን። እኔ ሰላማዊ ሰው ነኝ። ድኩራሽ አትስከብሽ። እሺ
እናት ይኖራል። እዘንልኝ በእናትህ። እናት እንደው የሰው ልጅን በቁመናው ደሙን መጥጥ አጥንቱን ምሸክም ያደርግ ከዱ እንዴት አይነት አረመኔ መሰለ! በዛ ላይ ደግሞ ጠንካራና ብልህ ሰው። አይ የከዱ የጀግንነት መገለጫ እኔ መሆኔን አታውቅም እንዴ? እንዴት? ከዱ ማናኛውም ነገር ከኔ ውጪ ከቶ ሊሆንለት የማይችል ሰው ነው። ሁሉንም ነገር ሊያደርግ ሲል ቀድሞ እኔን ማሳወቅ የሚገባው ሰው ነው። ምክንያቱም ምንም ነገር ከኔ ውጪ ስለማይሆንለት ማለት ነው። በዛ ላይ የዲንሳን ፕሮጀክት የሰጠሁት እኔ ነኝ። ከዲንሳ ጋር አብራችሁ ትሰሩ ነበር እንዴ? ታዲያ በአንዳንድ ራስ ወዳድ የፕሮጀክታችን አባሎች ምክንያት ፕሮጀክታችን ከግብ ሳይደርስ ፈረሰብን እንጂ በአጭር ጊዜ ውስጥ ሚሊዮነር ለመሆን ተቃርበን ነበር። እና ታዲያ ዲንሳ ሲታሰር አንተ እንዴት ተረፍክ? በጊዜው የፕሮጀክታችን ምርት ለማስረከብ ብዬ ወደ ሶማሊያ አቅንቼ ነበር። ሆኖም ግን ነገሩን እንደጠበቅነው አልሆነም። ተበላሽ። እኔም በዛው ቀረ። እንመለስ። ከዚህ በላይ መሄዳችን ጥሩ አይመስለኝም። ፍየሎቹ ከዚህ ብዙ አይርቁ። ትንሽ እንሂድ። ነገ በጠዋት እንመለሳለን። ከደከመህ አረፍ በል። እኔ አድኛ እመጣለሁ። ነገርኩህ እኮ። ይገርማል። ከሚገርምህ በላይ እንዲያው ከመቼውም ከጥንትም አንስቶ ከዱና ዲንሳ ባላንጣሞች ናቸው። እና ታዲያ ካንተ ጋር እንዴት ተገናኛችሁ? ሰውየው የገንዘብ ጉዳይ ከሆነበት አይደለም ከሰው ልጅ ጋር ከአውሬ ጋር መዋዋል የሚችል ሰው ነው። እስቲ መብርሃንን በል። እውነቴን ነው። እነዚህ እነማን ናቸው? የከዱ ጭፎች ናቸው። ከዱ? አዎ ከዱ። ከዱ ማን? ገዳይ ነው። ናቴን የገደለብኝ እሱ ነው? አይ አይደለም። ፖሊስ ነሽ? አይደለሁም። ከክንፈኞቹ አንዷ ነሽ? አይደለሁም። ታዲያ ምንድን ነሽ? አልተውክም። የከዱ አጎብዳጅ ቅጥረኛ ስለሆንክ። ከዱ? አዎ ከዱ። ሰው ሆኖ ተፈጥሮ ሰውኛ አመለካከቱን አንጠፍጥፎ የጨረሰ ጨካኝ አውሬ። ወንድማዊ ፍቅሬን ያለ ስስት ስለግሰው ለኖር ለኔ ለጸጋ ያልሆነ ለማንም አይሆንም።
ጸጋዬ፣ ከዚች ልጅ ጋር እንዴት ተገናኛችሁ? እሷ ባትመጣ ኖሮ እዚህ ሁሉ ጦስ ውስጥ አንገባም ነበር። እንዴት? ስጋ ለስጋ መቧጨቃቸው ላያበቃ በቃም ብለው ላይማማሩ የልጄ ደም በከንቱ ፈሰሰ። የምንግባባበትና የምንፋቀርበትን ልቦና ይስጠን እንጂ ምን ማድረግ ይቻላል? ነቃ አባቴ አሉ ይመጣሉ። ተኛ ተኛ። ሆን ብዬ ስለ እናንተ ላጠና አልመጣውም። በአጋጣሚ የሆነ ነገር ነው። ለክፉ አጋልጬ እንደማልሰጣችሁ እመኑ። በቶሎ ብትሄጂ ነው የሚሻለው። ይሄው ነው ውሳኔው። በቃ አይጨመርም አይቀነስም። ልጄ ያልሆነ መንገድ ነበር ተጉዘሽ የመጣሽው። እርስዎ ሊረዱኝ አይችሉም? የምረዳሽማ ቢሆን ያገኘውሽ ዕለት ረዳሽ ነው። አንድ ነገር ላስቸግሮት አልፈልግም። ለምን? ክፋት የተጣባችሁ ራስ ወዳድ ስለሆናችሁ። ሁሉም ሰው ክፉ ቢሆን ቻለም ምድረ በዳ ወይም የሙት ዓለም በሆነች ነበር። ቆሞ ስታዩ ሕይወት ያለው ይመስልሻል እንጂ ታኝኮ ተመጦ አልሽ ብሎ የሚንገታገት አሊያም ሕይወቱን ለማቆየት ሲል መበላቱን አምኖ ስለተቀበለ ነው። እኔ ግን ከማህበረሰቡ በማፈንገጥ ፈተናን ሸሽተን የምንቀይረው ነገር ያለ አይመስለኝም። መሄድ አለብሽ። ለትንሽ ቀን መቆየት ፈልጌ። አይሆንም፣ አትዘገይም። ልትሄጂ ነው? አዎ፣ ደህና ሁኑ። ለአንድ ቀን ብታርፍ ምንድነው ክፋቱ? ከኛ ጋር መቆየት አትችልም። ለምን? የተለያየን ሰዎች ስለሆነ። ተው እንጂ ጸጋዬ፣ አንዳንዴም ፈሪያ እግዚአብሔር ይደርብህ። ልጅህንም አታስከፋ። ማንም በሕይወት መኖራችንን ማወቅ የለበትም። ከእንግዲህ ምን ማድረግ እንችላለን? ይልቅ ትመለስና ሐቁን ንገራት። አልነግራትም። እስከ መቼ እውነትን ትሸሽጋለህ? ለምን ታለቅሳለህ? ናቴን ያገኘዋል ተደስቼ። ነገር ግን በቃ እናት የለህም? ናቴማ ሞታብኛለች። አዝናለሁ። ይዞ ታልቅስ። ስም ማን ነው? አብያ። እኔ ሳባ እባላለሁ። አይዞህ አታልቅስ፣ ተመልሼ እመጣለሁ። እሺ። እነዚያ ጭራቆች ቢያገኟት ክፉኛ ቢጎዷት በጣም ነው ማዝንበት። ሽንፈትንም ማመን ጥሩ ነው። ተሸንፈናል። ሂድና ልጅቷን ጥራት። ይሄ ሰው እየቀለደብን እንዳይሆን። አልገባኝም። እኔ እንጃ ብቻ አልተመቸኝም። ከአጋዘኖቹ አባል አንዱ ቢሆንስ? በአንድ ወቅት እንደነበረና አሁን ደግሞ ህይወቱን ከነሱ አርቆ እንደቆየ ከስልክ ንግግሩ ለማወቅ ይቻላል።
እኔ የምለው ለምን ፈራሁ? አየህ ዘሩባቤል፣ በስራችን ውስጥ መፍራት ሳይሆን በደንብ መጠርጠር አለብን። ይሄ ሰው ከአጋዘኖቹ አባል አንዱ ከሆነ ሁለት አደጋዎች አንዣቦብናል ማለት ነው። ምንና ነው? አንደኛው ሆን ብለው ስራችንን ለማዘግየት ሲሉ አኩኩሉ እየተጫወቱብን ይሆናል። ሌላኛውስ? ሁለተኛው እኔና አንተን ብቻ እዚህ ቦታ ያስጠሩ ምክንያት የሆነ ነገር አስበው ነው። በቃ የሆነ ነገር አስበው። ባይሆንስ ብለን ነገሮችን ችላ ማለት የለብንም። ቴክስት ላኩ። ቴክስት ግን ይሄን ሰው ማመን አለብን? አማራጭ የለም። ለማንኛውም መጠንቀቃችን ይበጀናል። ያለበለዚያ የአጋዘኖቹ ቀንድ ሆዳችንን ነው የሚቦተረፈው። ዛሬም ቀደሙን ማለት ነው። እስኪ አባቴ ከነርሱ ጋር እንዴት ሊኖሩ እንደቻሉ ይንገሩ። ምን አይነት ጥያቄ ነው? አይ በእድሜ ልክ አንድ ወንድ ልጅ ብቻ ነበረኝ። እሱም እናቱ ስትገላገል አረፈች። እኔው ነኝ ያሳደግኩት። ከዚያም ከፍ ሲል አሳ እያሰገረ ይጦረኝ ነበር። ታዲያ አንድ ቀን ክፉ ማዕበል መጣና ልጄ በሐይቅ ውስጥ ቀረ፣ ሞተ። ይኸውልሽ በዚሁ መሪር ሐዘን ውስጥ እያለሁ ነው እነርሱም ደግሞ እግዚአብሔር ሰጠ። የቆሰለ ህሊናችሁን መፈወስ ባልችልም መድኃኒቱን ግን እፈልግላችኋለሁ። እሺ አምላክ ይርዳሽ። ይህን ልብስ ባትለብሺው ይሻልሽ ነበር። ለምን ጋሼ? አያምርባትም እንዴ? ይሄ ልብስ ማስጌጫ ሳይሆን የውስጥ ስሜታችንን የምናንጸባርቅበት ነው። ክፋት ከሌለው ብትለብሰው ችግር ያለው አይመስለኝም። ጥሩ ስጦታ እኮ እኛን መሰለች። በንቃት ተከታተል። ይሄ እድል ካመለጠ ዳግመኛ ምንም አይነት እድል የለንም።
ምንድነው እዚህ ወረቀት ላይ የምንጨራችሁት? ጌታዬ፣ ትናንትና ማታ ስንከታተል የነበረው አንድ አጋዘን አባል በእጃችን ውስጥ ገብቷል። ነገር ግን ለማምለጥ ሲሞክር በተከፈተበት ተኩስ ሊሞት ችሏል። በእርግጥ አብሮት የነበረው በእጃችን ውስጥ ገብቷል። እና ምን ነገራችሁ? እጹም በርከት ባለ ገንዘብ ገዝተው ለተጠቃሚዎች እንደሚሸጥ ቢገልጽም የነጋዴውን ስም ግን ሊነግረን አልፈለግም። በደንብ አድርጋችሁ አናዙታ። ሟቹ ላይ ተኩስ የከፈተው ማን ነው? እኔ ነኝ ጌታዬ። ምን ነው ታዲያ? ሰውየው በጭንቅላቱ ነበር እንደሚሮጠው። በዛ በጨለማ ጭንቅላቱን ፈርክሰ ይገደልከው። በእርግጥ የተኮስኩት እግሩን ለመምታት ነበር። ነገር ግን ግንባሩን የመታወት መስሎኝ ነበር። የሐኪም መረጃ እንዳረጋገጠው ከሆነ ግን በሟች ግንባር ውስጥ የተገኘው ጥይት ለየት ያለ ጥይት ነው። ታዲያ ራሱን አጠፋ ነው የምትሉት? በጭራሽ ተገሎ ነው። እንዴት? ሟች የያዘው ሽጉጥ ጥይትና የኛ ጥይት አይዛመድም። ስለዚህ የእናንተም መተኮስ ተጠባቆ ተኩሶ የገደለው አለሙ ተኳሽ መሆን አለበት። በትክክል እኛም ግምት እንደዛ። ግን ማን ሊሆን ይችላል? በሟች ኪስ ውስጥ አንድ የሞባይል ስልክ አግኝተናል። እኛ እየተከታተልን በነበረበት ወቅት ለሆነ ሰው ደውሎ ነበር። ምናልባት ወደዛ አቅጣጫ በእግሩ እንዲሄድ ያደረገው ያ ሳይሆን አይቀርም የሚል ጥርጣሬ አለ። ታዲያ ለምን ደውላችሁለት ማንነቱን አረጋግጣችሁ? ሞክረናል፣ ነገር ግን ስልኩ ተዘግቷል። አያችሁ፣ የእነኚህ ሰዎች እርምጃ አሁንም እጅግ ፈጣን ነው። ዛሬም ቀድመውም ተገኙ። አስመለ እውነቴን ነው። ያን ፍላጎትሽ በመጫኔ ከልቤ ሳዝን ነበር የቆየሁት። ይቅርታ። ምንም አይደለም። በልጅነቴ ነው ያልኩህ መጠጥን ጓደኛ ያደረግኩት። ለዛም እንድትሆን ያደረገ የአባት ሀብት ነው። ሀብት አይደለም፣ ለኔ ያለው አመለካከቱ ነው። አልገባኝም። በወቅቱ ከነበሩት ውሽሞቹ አንዷ በስህተት ይሁን በማወቅ እኔን ስትወልድለት ሊገላት ሲያሳድዳት ጨቅላ ያለው ጥላ እንደጠፋች ትሙት ትኑር አላውቅም እና የግዱን አሳደገ። ሲያይን ግን አይደሰትም። በአጠቃላይ አይወድም። ነፍስ እያወኩ ስመጣ ረበሽ ስለነበረ መጠጥን ወደድኩ። በሱ ግፊት አብዛኛውን ጊዜ ማድረገውን አላውቅም። ከልቤ የተጸጸትኩት በተለይ እዛ ጫካ ውስጥ በእኔ የተነሳ ብቻሽን በመቅረትሽ ራሴን ስቀጣ ነው የከረምኩት። ታዲያስ እንደዛ እንድትሆን እድሉን ዘርግቼ ነበር፣ ግን በቃ ለማንኛውም ብቻዬን አልነበርኩም። እና ከማን ጋር ነበርሽ? ስፈልገው ከነበርኩት ልጅ ጋር ነበርኩ። አገኘሁት እኮ። እኔ አላ ለማመን ይከብዳል። እነዚህ ፎቶግራፎች እስኪያቸው
ምንድን ናቸው? ተቀበሩ ሙታኖች ናቸው። ግልጽ አልሆነልኝም። ታዲዮስ እርዳታን እፈልጋለሁ። እርዳታ የሚክስሽ ከሆነ ደስታዬ ወደር የለውም። ጥሩ። ስለ አባትህ ማወቅ እፈልጋለሁ። ስለሱ እኔ በትክክል አላውቅም። አባትህ ሀብት ንብረታቸውን የወረሱት ከአባታቸው ነው? ይባላል። በይበልጥ ወንድሙ በአደጋ ከሞተ በኋላ ነው የቀበረው። በኋላ ትደርስበታለህ። በምን አይነት አደጋ እንደሞቱ ታውቃለህ? እሱም እንኳን አላስታውስም። አጎቴና ህፃን ልጁ በአደጋ ወቅት እንደሞቱ ነው የማውቀው። ባለቤታቸውስ? ባለቤታቸው በአደጋ ወቅት ተጎድታ እንደነበር ሰምቻለሁ። ገርምሻል። ግን እንጃ ምን አይነት ጥንካሬ ምን አይነት አካል እንዳላቸው አላውቅም። በህይወት አለች። ምን እያልከኝ ነው? እየቀለድክ መሆን አለበት። በህይወት አለች። ምስኪን ሴት ናት። የምታሳዝን ስታት እንጃ በጣም አሳዛኝ ነገር ነው። እናቴ የለኝም፣ አላውቃትም። ግን እናቴ ትዝ እንድትለኝ ያደረገች። ልቀርባት ብሞክር ደስተኛ አትሆንም። ለምን? ልጇን ስለማስታወሳት ይሆናል። አድራሻቸውን ልትሰጠኝ ትችላለህ? ይቻላል። ግን ለምን ፈለግሽ? እሱ ሌላ ጊዜ እነግርሃለሁ። አሁን መፍጠን ያለብን ይመስለኛል። ለዚያ ቦታ ምን ያህል ክብር እንደምትሰጠው ታውቃለህ? ዝጋ። አታውቅም። ብታውቅም ማኖረው ጉድ ባልሰራኝ ነው። ሳያቸው እግራቸው ባዶ እግራቸውን ነው። የለበሱት ቆዳ ነው። ይሄ ራቆታቸው ነው። ስማቸው ግን ጸጋዬ ይባላል። የወጣቱ ስም ግን አላውቀውም። በጣም ኩረሳየው ልጁ ይመስለኛል። ስለ እኔ ምን ያውቃል? ጸጋዬ የተባለው ሰውዬ ወንድማዊ ፍቅር ይለግስህ እንደነበረ፣ አንተ ግን የጭካኔ እርምጃ። ስሙን ማን አልከኝ? ጸጋዬ እንደዛ ነው ያለኝ። እርግጠኛ ነህ? እግዚአብሔርን አባቴ ሙት፣ እውነቴን ነው። እንደዛ ነው ያለኝ። ያውሽጋ እንዴት ገድዬዋለሁ መስሎኝ ሊሆን አይችልም። ምክንያቱም ጸጋዬ በህይወት ቢኖር ይመጣ ነበር። አይደለም የገደልኩት ጸጋዬ፣ ልጁን ራሱ ፈልጌ አፈላልጌ አጥቼዋለሁ። ከዱ፣ ይህ ሰው ማን ነው? ዝባዝንኬ እንቶ ፈንቶ ወሬህን ትተህ ለመሆኑ ከማን ጋር ቆመ እያወራ እንደሆነ ታውቃለህ? አውቃለሁ። ትልቁ ጌታዬ ከንጉሱ ጋር ነው። ከዛ አመድ ላይ አንስቼ ሰው አረኩ። አመዳም ነኝ። ውሻ ነኝ። ቡችላ አተላ ነኝም። ቅራሪ በእናትህ አስኮናኝ። እሺ በእናትህ አስኮናኝ ነኝ። ከዱ፣ ይህ ሰው ማን ነው? አንተ ደግሞ ትዘነጋለህ። አንድ ደንቃራ ወንድም ነበረኝ አላልኩህ? አሃ አስታወስኩኝ። ያ ያልኩ ሰው ነው። ታዲያ ምን ይሻላል? የሚሻለውማ ዳግም መሞት አለበት። ስለዚህ ጠንካራና ቆራጥ ጎረምሶች ፈልግልኝ በአስቸኳይ።
አንድ ጉዳይ ላናግሮት ነበር የመጣሁት። ስለምን ጉዳይ? እነዚህን ፎቶግራፎች በደንብ ይመልከቷቸው። ምናልባት ያውቋቸው ይሆን? በፍጹም ላውቃቸው አልቻልኩም። ለማስረዳት ይከብዳል። ለጥናት ወደ አንዲት ደሴት ሄጄ ነበረ። አባቴ ስጋዊ ፍላጎቱ አሸንፎት ከቤት ሰራተኛ ልጅ ይወልዳል። እናቴም ይህን አውቃ ስለነበር ጉዴና ላይም ስትል ራሷን በገመድ ሰቅላ ሞተች። ኋላም አባቴ በዚህ ምክንያት ልጁን በጣም ይጠላው ስለነበር ስሙን ከዱ ይለዋል። ኋላ አባቴ ሲሞት ያለውን ሀብትና ንብረት አብላጫውን ለኔ ሰጥቶኝ ነው። ወንድሜ ቀደም ሲል የነበረው ጥላቻም ከፍ ያለ ስለነበር ሊያጠፋኝ ይጥር ጀመር። እኔ ደግሞ ይህንን ተንኮሉን ቸልስ ብዬ ቀርቼ አባቱ ያሳጣውን ፍቅር እየሰጠው ሀብትና ንብረቱም እኩል ሊደርሰን ባደርግ አላረካውም ነበር። ታዲያ አንድ ቀን እኔና ውብዳር ወደዚህ ስፍራ ስንመጣ አድብቶ ተከትሎን ነበር። እናም ሳናስበው አከታትሎ በጥይት ደበደበ። ውብዳር ወዲያው ስትሞት እኔ ግን ለመከራ የተፈጠርኩ ስለሆነ ከዛም ሞት አመለጥኩ። ልጄንም ቢሆን ራቅ ባለ ቦታ ጨዋታ ላይ ስለነበር ሊያገኘው አልቻለም። ጸጋዬ በደንብ ቢለወስም ህይወቱ አልወጣችምና ቤቴም በዛ አቅራቢያ ስለነበር ወስጄ ረዳሁት። ከ5 ወር በኋላ ራሱን አወቀ። የባለቤታቸው አስክሬንስ? ከባለቤቱ ጋር መሆኑን ያወቅኩት ራሱን ነቅቶ ባወቀ ጊዜ ነበር። ከዚያም ቢፈለግ አልተገኘም። አውሬ ባይበላውም ምናልባት አሞራ ሊበላው ይችላል። ከዛን ይህንን ዓለም ጠላ። በደን ውስጥ እንደ አውሬ መኖርን መረጠ፣ ወሰነ። ይህ እንዴት ሊሆን ቻለ? በፍጹም አይታመን። ወይዘሮ ይወርዳል ላይ አልቅሱ። ይልቅ ይረጋጉና እርሶ እንዴት እንደተረፉ ይንገሩ። እኔማ በአሳ አጥማጁ እርዳታ ነፍሴ ተረፈኝ። የእነሱን ሬሳ ግን ማግኘት አልቻልኩም። አይዞት፣ በቃ አልቅሱ። አባሎቻችን በክንፈኞቹ ከመያዛቸው በፊት ማስመለጥ ወይም መግደል፣ ልክ ከዚህ በፊት ኤልያስ እንዳደረገው ማለት ነው። ሰማኛለህ? ማንም ቢሆን በቀጭንና ረዥም መንገዳችን ውስጥ የሚገባ መወገድ አለበት። ወንድምን መግደል አይከብድም? ከዱ፣ ያውም የሥጋ ወንድምህን። ወንድም አልከኝ? ከዘመናት በፊት እኮ ገድየዋለሁ። ዛሬ በሕይወት መኖሩን ብሰማም ለእኔ የሞተ ነው። ጸጋዬ ግን ጠላቴ ነው። ዝጋ! ልፍስፍስ! ውጣልኝ ከዚህ! ተነሱ! ከእንግዲህ ጊዜ ማባከን የለብን። ሁሉም ነገር ጸድቶ እጹም በእጃችን ማስገባት አለን። እንንቀሳቀስ! ሳይፈልገኝ በቀጭኑ ጎዳናው ላይ የመጣሁበት ሰው ነው። ሄሎ
ሄሎ ሳባ፣ አባቴና ገዳዮቹ ወደ ጫካው እየመጡ ነው። ሊገሏቸው ነው የሚሄዱት። አዎ አዎ። የታሉ ሳባ? የታሉ? የተከበሩ ወይዘሮ ይሁዳ የውድ ወንድሜ የአቶ ጸጋዬ ባለቤት አንቺም መተሻል እንዴ? ያው የዋህና ደግ ሰው ነኝ እንጂ በነገራችን ላይ ምንም እንደማትጎጂኝ ገምቼ ነው የማልኩሽ። እዛው ብትቀሪ በእጅሽ ነበር። እነሱ እነማን ናቸው? አልነገሩሽም እንዴ? መርዶ አላረዱሽም እንዴ? ምስኪን ሞተዋል እኮ። በፍጹም በፍጹም አልሞቱም። ሞተዋል ሞተዋል። በፍጹም ንገሯቸው በአስቸኳይ እጃቸውን ይስጡ። ያለበለዚያ የሁለቱንም ሴቶች ጭንቅላት በጥይት ፈረካክሷል። ከዱን ለማምለጥ የሚሮጥ እግር ይሰበራል። ከዚያም እድሜ ልኩን ሲሰቃይ ይኖራል።
ዮርዳን ጸጋዬ ልጁ አልመጣም። እናገኘዋለን። አደም ምናምን ሄዷል። ያዝከውን ጥለህ ተንበርከክ። ፌዴራል ፖሊስ ባላችሁበት እጅ ወደ ላይ። ተጨማሪ ኃይል ይምጣልን። አሎ አብያን፣ እዛ ቦታ ላይ አብያን፣ ይችውልህ እናት ልጄ አብያን፣ እውነት ነው? አዎ ልጄ ስላደረግሽልን ቀና ትብብር እጅግ በጣም እናመሰግናለን።